እንኳን ደህና መጡ! ዛሬ ዓለማችን ላይ ካሉ በጣም አስገራሚ እንስሳት አንዱን እንነጋገራለን። ይህ ትንሽ እንስሳ ፀጉር የለውም፣ ቆዳው ሮዝ እና ሽብር ነው፣ ግን ከ40 ዓመት በላይ ይኖራል። ካንሰር አይይዘውም፣ ህመም አይሰማውም እና ለ18 ደቂቃ ያህል ያለ ኦክሲጅን መኖር ይችላል። ይህ እንስሳ ኔክድ ሞርራት ይባላል። በኢትዮጵያ፣ ኬንያ እና ሶማሊያ የሚገኝ ነው። በሀገራችን አካባቢ የሚኖር አስደናቂ ፍጡር። በዚህ ቪዲዮ ሙሉ ህይወቱን፣ ማህበራዊ ህይወቱን እና ሳይንሳዊ ምስጢሮቹን በአማርኛ እንከታተላለን። ላይክ እና ሰብስክራይብ አድርጉ። ኔክድ ሞርራት አይጥም ሞልም አይደለም። ከፓሪዮፒን እና ጊኒ አይጥ ጋር በቅርብ የተዛመደ ነው። አካላዊ ባህሪያቱ ርዝመት ከ8 እስከ 13 ሴንቲሜትር፣ ጅራትን ጨምሮ ክብደት ከ30 እስከ 50 ግራም። ንግስቲቱ ትበዛለች። ቆዳ ሮዝ፣ ሽብር እና ፀጉር የለውም። በመሬት ስር ስለሚኖር ፀጉር አያስፈልገውም። ጥርስ ትልቅና ጠንካራ፣ ለመቆፈር ይጠቅማል። አይኖቹ ትንንሽ እና ደካማ፣ በጨለማ ውስጥ ይኖራል። ጆሮቹ ትንንሽ ግን በተወሰኑ ፀጉሮች ይሰማል። በኢትዮጵያ፣ ኬንያ እና ሶማሊያ ደረቅ ሳቫና እና ግራስላንድ ውስጥ በመሬት ስር ይኖራል። ኔክድ ሞርራት ከሰው፣ ንብ እና ጉንዳን ጋር ተመሳሳይ የሆነ ኢዩሶሻል ማህበረሰብ አለው። በአጥቢ እንስሳት ውስጥ ከሁለት ብቻ አንዱ ነው። በአንድ ቀኝ ግዛት ውስጥ ከ20 እስከ 300 እንስሳት ይኖራሉ። ንግስቲት ብቸኛዋ የምትወልድ ሴት ናት። ከ1 እስከ 3 ወንዶች ጋር ትጋባለች። ትልቅ እና ጠንካራ ናት። ሰራተኞች አብዛኞቹ ጾታ የላቸውም። ቦይ ይቆፍራሉ፣ ምግብ ያመጣሉ፣ ህፃናትን ይንከባከባሉ እና ጠላትን ይጠብቃሉ። ወታደሮች ትልልቅ ጥርስ ያላቸው ሰራተኞች ጠላትን በተለይ እባብን ይጋፈጣሉ። ንግስቲቱ ስትሞት አዲስ ንግስቲት ትመረጣለች። በዚህ ጊዜ ጦርነት ሊከሰት ይችላል። ቅኝ ግዛቶች የራሳቸው ቋንቋ ወይም ድምፅ አላቸው። በደረቅ አካባቢዎች ብቻ ይኖራል። ቦዮች ይቆፍራሉ፣ አንዳንዴ በኪሎ ሜትሮች ይደርሳል። ጥርሳቸው እንደ መጥረቢያ ይጠቀማሉ። ቦዮቹ የአየር መናፈሻ፣ ምግብ ማከማቻ እና የመጸዳጃ ክፍሎች አላቸው። ምግባቸው ስር፣ ሽንኩርት እና ቱበር ድንች መሰል ነው። ውሃ አይጠጡም፣ ሁሉንም ከምግብ ያገኛሉ። የራሳቸው ቆሻሻን ይበላሉ፣ ለተጨማሪ ቪታሚን እና ባክቴሪያ። የሰውነት ሙቀታቸውን ከአካባቢ ጋር ይለዋወጣሉ። በአጥቢ እንስሳት ውስጥ ብቸኛው። ይህ እንስሳ ሳይንቲስቶችን ያስደንቃል። እድሜ ከ37 እስከ 40 ዓመት። ሌሎች ተመሳሳይ አይጦች ከ3 እስከ 4 ዓመት ብቻ። በእድሜ ሂደት ምልክቶች በጣም ቀርፋፋ ናቸው። ካንሰር መቋቋም። ሴሎቻቸው በፍጥነት ማዛባት አይችሉም። ካንሰር ሴሎችን ይገላሉ። ህመም አለመሰማት። አሲድ እና ቃር ህመም አይሰማቸውም። ሰብስታንስ ኒውሮትራሚስ የለውም። ዝቅተኛ ኦክሲጅን 18 ደቂቃ ያለ ኦክሲጅን መኖር ይችላሉ። ልባቸውን ያዘገያሉ። የዲኤንኤ ጥገና በተለይ መልኩ ይጠገናል። እነዚህ ባህሪያት ለሰው ልጆች ካንሰር እና እድሜ ጥናት ትልቅ ተስፋ ናቸው። ንግስቲቱ በአንድ ጊዜ ከ10 እስከ 30 ህጻናት ትወልዳለች። የእርግዝና ጊዜ 70 ቀን ገደማ ነው። ህጻናቱ ትንንሽና ደካማ ናቸው። ሰራተኞቹ ይንከባከባቸዋል። በዱር ውስጥ ህይወታቸው አጭር ሊሆን ይችላል፣ ግን በእስር ቤት ረጅም ይሆናል። ዋና ስጋት የመሬት ለውጥና የቦይ መጥፋት ነው። ኔክድ ሞርራት ተፈጥሮ ምን ያህል አስገራሚ እንደሆነ ያሳየናል። በጨለማ ውስጥ ይኖራል፣ ነገር ግን ለሳይንስ ብርሃን ያበራል። ካንሰርን፣ እድሜን እና ህመምን ለመርዳት ትልቅ ምሳሌ ነው። ይህ ቪዲዮ ከወደዱት ላይክ ያድርጉ፣ ሰብስክራይብ ያድርጉ እና አስተያየቱን ይጻፉ። ቀጣይ ቪዲዮ ላይ እስከምንገናኝ ድረስ